So vanishing cream yeroo qopheessinu egaa master formula kanarra dhaabanneeti kan qopheessinu. ይህንን ፎርሙላ ተጠቅመን ነው የምንሰራው። ሶ ሴንዳችን 30 ግራም ነው። ዚ ፕሪፋይድ ወተር 79 ግራም፣ ስቲሪክ አሲድ 15 ግራም፣ ፖታሽየም ሃይድሮክሳይድ ኳንቲቲ ሰፊሽንት ኤንድ ግላይሴሪን 5 ግራም፣ ሴንድ 30 ግራም ተሰጥቶናል። መጀመሪያ ካልኩሌሽኑን መስራት አለብን። ካልኩሌሽኑን ስንሰራ እንግዲህ ሞለኪውላር ዌይት ኦፍ ስቲሪክ አሲድ ተሰጥቷል። ሞለኪውላር ዌይት ኦፍ ፖታሽየም ሃይድሮክሳይድ ተሰጥቶናል። ሶ እዚህ መታወቅ ያለበት ይሄ ክሬም ሰልፍ ኢመልሲፋይንግ ታይፕ ኦፍ ክሬም ነው። ራሱን ነው ኢመልሲፋይ የሚያደርገው። ያ ማለት ተጨማሪ ከውጭ የምንጨምርበት ኢመልሲፋይንግ ኤጀንት የለም ማለት ነው። ለዚህም ሞለኪውላር ዌይታቸውን ተጠቅመን ዩኒየን ፐርሰንት ሳፖኒፋይ መሆን አለበት። የስቲሪክ አሲድ 35% ኦፍ ስቲሪክ አሲድ በፖታሽየም ሃይድሮክሳይድ ሳፖኒፋይ መሆን አለበት ወይም ኒውትራላይዝ መሆን አለበት። ይህንን እንግዲህ የ35% ስቲሪክ አሲድ ማለት ማስተር ፎርሙላ ላይ 15 ነው ያለው። የዚህን 35%ን ካልኩሌት እናደርጋለን። 5.25 ይመጣል። አሁን የሞል ኦፍ ስቲሪክ አሲድን መፈለግ አለብን። is equal to mass over molecular weight ነው። ሶ የስቲሪክ አሲድ 35%ን ብቻ ነው የምንፈልገው ከክብደቱ ከዌይቱ 5 to 5 ግራም ነው የምንጠቀመው 35%ን ኦቨር ሞለኪውላር ዌይት ኦፍ ስቲሪክ አሲድ 284.5 ግራም ፐር ሞል ነው which is equal to 0.01845 ሞል ይመጣል። ይሄ ነው ማለት ነው። አሁን የስቲሪክ አሲድ ሞል ነው ሞል ስቲሪክ አሲዲቲ ኩን ከኑት በርባዳሩ ገሩ ሀማ ፖታሽየም ሃይድሮክሳይድ ፐርሰንቴጅ ኦፍ ዲሚሽን ኒውትራላይዝ ጎቹፍ ነው ገርጋሩዳ ከናፉ ወንት ቤኩ ቀብኑ ሪአክሽኒን ፖታሽየም ሃይድሮክሳይድ ዳፊ ስቲሪክ አሲድ ግዱት ራወቱ 1 to 1 ታይፕ ኦፍ ሪአክሽን ዳ ሪአክሽኒ ዳይሬክት ሪአክሽኒ ዳ ከናፉ ሞሊን ፖታሽየም ሃይድሮክሳይድ ዳ ሞሊ ስቲሪክ አሲድ ወጅኒን ወልቀጥታ አይችል ማለፊ ፈከኛፍ ሪአክሽኒ ከነ ዮበሬስኔ C18H36 O2 ዳ ስቲሪክ አሲድኒ ፕላስ ፖታሽየም ሃይድሮክሳይድ ከነኒኑ ከኑ C18H35O2K ፕላስ ወተር ነው ፕሮዳክቱ ማለት ነው። ለዚህ ይሄ ማለት ጀስት 1 to 1 ነው። ይሄንን ኮፊሽንታቸውን ካየ ዋናው ዳይሬክት ሪአክሽን ነው 1 to 1 ፕሮፖርሽን ነው ማለት ነው ይሄ ሪአክሽን። ሶ እዚህ ጋር የምናገኘው እንግዲህ ፖታሽየም ስቲሬት ነው which is salt ነው። ይሄ ሶፕ ነው ማለት ነው ሳሙና ነው ኦር ሰልት ነው which is ይሄ ፖታሽየም ስቲሬቱ ነው as emulsifying agent በዚህ ፕሮሰስ ውስጥ በዚህ ሪአክሽን ውስጥ የሚጠቅመን ማለት ነው። ለዚህ 1 to 1 ሪአክሽን ነው። ለዚህ ሞል ኦፍ ፖታሽየም ሃይድሮክሳይድ is equal to ሞል ኦፍ ስቲሪክ አሲድ ነው። ሶ ለዚህ ማሱን ለማግኘት የፖታሽየም ሃይድሮክሳይድ ኦልሬዲ የዚህ ሞል አውቀናል which is equal to 0.01845 ሞል ነው ማለት የፖታሽየም ሃይድሮክሳይድ ሞል ከስቲሪክ አሲድ ሞል ጋር እኩል ነው። ወልቀታቸው ለሞል ኢንሳኒ ከናፉ ሞሊ ፖታሽየም ሃይድሮክሳይድ ያርገነራ ሶ ሞል is equal to mass over molecular weight. So mass of potassium hydroxide is equal to crisscross narago mass of potassium hydroxide KOH is equal to mole times molecular weight which is equal to 0.01845 mole times 2 የፖታሽየም ሃይድሮክሳይድ 56 ነው። እዚህ ጋር 56 ግራም ፐር ሞል ነው። ለዚህ 56.11 ግራም ፐር ሞል እናባዛለን which can give us 1.035 ምናምን እያለ ሄዳል። ይሄንን ስናስጠጋ
ወደ 1.04 ግራም ይሆናል ማለት ነው። የፖታሽየም ሃይድሮክሳይድ መጠን አገኘም ማለት ነው። አሁን ከእንደገና ይህንን ተጠቅመን ሪራይት እናደርጋለን ማስተር ፎርሙላውን ጀስት ፒውሪፋይድ ወተርን ከእንደገና ይህንን 1.4ቱን ተጠቅመን ፎርሙላውን ከእንደገና መጻፍ አለብን። የኪዩኤስ ቦታ አሁን 1.04ን እናስገባለን ማለት ነው። ማስተር ፎርሙላውን ደግመን ጽፈን ፒውሪፋይድ ወተር 79 ግራም ነው። ስቴሪክ አሲድ 15 ግራም ነው። ፖታሽየም ሃይድሮክሳይድ አሁን ያገኘ ነው 1.04 ግራም ነው። የግላይሴሪን 5 ግራም ነው። 5 ግራም ይዳ ከነጋ ማልጎናማ ጀስት ሴንዲንግ ከንከኘስ 30 ግራም ይዳ ከነ ወልቲ ዳና ይችላል እንደምራለን። ይሄንን 79 ሲደመር 15 ሲደመር 1 0.04 ፕላስ 5 100.4 100.04 ግራም ነው። ለዚህ ምንድነው የምናደርገው? ሪዳክሽን ፋክተራችንን እንፈልግ። ሪዳክሽን ፋክተር ኢዝ ኢኳል ቱ ሴንድ ኦቨር ኳንቲቲ ኦፍ ማስተር ፎርሙላ ነው። የኛ ሴንድ ደግሞ 30 ኦቨር 100.04 ግራም ነው። እዚህ ግራም በግራም ይጠፋል። which is ዘን 13 ለ100 ስናካፍል ለዚህ እንግዲህ ሪዳክሽን ፋክተራችን ካገኘን በኋላ 30 ኦቨር 30 ኦቨር 100.04 አድርገን ማለት ነው። ይህንን ስናካፍል ይሄ የሁሉንም ማስተር ፎርሙላ ላይ ያለውን ያው ደምረን ነው ያመጣ ነው። 79 ሲደመር 15 ሲደመር 1.04 ሲደመር 5 100.04 ነው የሚመጣው። 30 divided by this can give us just 0.2998804 ነው የሚሰጠን። ይሄንን መልሰን ከማስተር ፎርሙላ ኳንቲቲ ጋር ነው የምናባዛው ማለት ነው። ሪዳክሽን ፋክተራችን ይህንን ፍራክሽን ሲባዛ 7923.5 ይሆናል። ሲባዛ የስቴሪክ አሲድ መጠን 15 ነው። ከ15 ጋር ስናባዛ 4.5 ነው የሚመጣው። የፖታሽየም ሃይድሮክሳይድ ከ1.04 ጋር 0.3 ግላይሴሪን 5 ግራም ነበረ። 5 ግራም ሲባዛ በዚህ ፍራክሽን ጀስት 1.5 ግራም ነው። ይህንን ተጠቅመን ነው የምንሰራ ማለት ነው ጀስት ፕሮዳክቱን